እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዛሬው ቪዲዮአችን ስልካችንን ብቻ በመጠቀም እንዴት አድርገን የተለያዩ ተምብኔሎችን እንደምናዘጋጅ በዚህ ቪዲዮ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዲሁም የደወል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ ልውሰዳችሁ። ዛሬ እንግዲህ ተምብኔል የምናዘጋጀው ፒክስ አርት አፕሊኬሽንን ስልካችን ላይ በመጠቀም ነው። ያንንም ለማድረግ ስልካችሁ ላይ ፒክስ አርት ከሌለ ዳውንሎድ አድርጉት ከፕሌይ ስቶር ላይ ወይም ደግሞ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ከዛ በመግባት ማውረድ ትችላላችሁ። እና ፒክስ አርት ስንከፍተው ይሄን ይመስላል። መጀመሪያ እቺን የፕለስ ምልክቷን እንነካና ወደ ውስጥ እንገባለን። ከዛ ኤዲት አን ኢሜጅ ኦር ቪዲዮ የሚላለ እሱን አንድ ጊዜ እንነካለን ማለት ነው። ከዛ በኋላ እዚህ ጋር ባክግራውንድ የሚል አለ። እሱን መምረጥ እንችላለን። እዚህ ጋር እንደምታዩት የተለያዩ ባክግራውንዶች አሉ። ከላይም የተለያዩ ከለሮች አሉ። የምንፈልገውን አይነት መምረጥ እንችላለን ማለት ነው። ለምሳሌ እኔ አሁን ይሄን ከለር መረጥኩኝ። ከዛ ወደ ኤዲት ማድረጊያ ቦታው ያስገባኛል። ከዛ በመቀጠል የምናደርገው አሁን እኔ ልሰራ የፈለኩት ለዩቲዩብ ነው፣ ተምብኔሉን ላዘጋጅ የፈለኩት። ስለዚህ እዚች መጀመሪያ ላይ ያለችውን ቱል የምትለዋን ነካና ክሮፕ የምትላለች እሷን እመርጣለሁ ማለት ነው። ከዛ ክሮፕ የምትለዋን ስመርጥ እዚህ ጋር እንደምታዩት የተለያየ የክሮፕ ማድረጊያ አስፔክት ሬሾ ያመጣልኛል። እሱም ለዩቲዩብ ስለሆነ 16:9 የሆነ የዩቲዩብ ሆሪዞንታል ቪዲዮ አይነት እመርጥለታለሁ ማለት ነው። ከዛ ራይት አድርጋለሁ ማለት ነው። እና ይሄንን አስፔክት ሬሾ ለዩቲዩብ አዘጋጅን ማለት ነው። ከዛ በመቀጠል የተለያዩ ፎቶዎችን እዚህ በቆርጠን ማስገባ ነው። 16:9 አስፔክት ሬሾ ላይ ማስገባት ይሆናል ማለት ነው። ያንንም ለማድረግ ከታች ስክሮል በማድረግ እዚህ ጋር አድ ፎቶ የሚለውን እንነካና ወደ ጋላሪያችን ፎቶ ይወስደናል ማለት ነው። እንግዲህ እዚህ ጋር ለዚሁ ዓላማ ያዘጋጅናቸው ፎቶዎች ይኖሩናል። ያንን ደግሞ ለማድረግ ፎቶ ቤት ሄደን በካሜራ ወይም ደግሞ ካሜራም ካለን በዲጂታል ካሜራ ብንነሳ አሪፍ ጥራት ያለው ፎቶ ይሆንልናል ማለት ነው። እንግዲህ ይህንን መጀመሪያ ላይ ያለውን ፎቶ መረጥኩኝ። ከዛ አድ እላለሁ ማለት ነው። አሁን እንግዲህ ይሄንን ተምብኔል ላዘጋጅ የፈለኩት የስልካችንን በመጠቀም እንዴት ተምብኔል እናዘጋጃለን የሚለውን ራሱን ለዚህ ቪዲዮ ነው ተምብኔል ላዘጋጅለት የፈለኩት። ስለዚህ ይሄን ፎቶ እንደዚህ አድርገን ሰፋ እናደርገውና እንደዚህ እናስቀምጠዋለን ማለት ነው። አሁን እንግዲህ በዚህ መልኩ ፎቶአችንን አስገብተናል ማለት ነው። ከዚህ በመቀጠል ቴክስቶችን ማስገባት ይሆናል ማለት ነው። እሱንም ለማድረግ እዚች ጋር ቴክስት የምትለው ጋር አመጣና እዚህ ላይ የምፈልገውን ነገር እጽፋለሁ ማለት ነው። ስለዚህ እዚህ ጋር ቴክስቱን ላስገባለት አሁን ይሄን ቴክስት ጻፍኩኝ ማለት ነው። እንደዚህ አድርጎ ያመጣልኛል። ከዛ ቴክስቱን ከመረጥም በኋላ ቴክስቱ ላይ ክሊክ ካረግን በኋላ ሳይዙን እንደዚህ እናስተካክለና የምንፈልገው ቦታ ላይ እንደዚህ እናስቀምጣለን። ከዛ የሚሆነው ለቴክስቱ ከለርና ፎንት መምረጥ ነው። ከታች ከለር የሚል አለ። ይሄም ከለሩ እዚህ ፎቶ ላይ በደንብ ጎልቶ የሚታይ አይነት ከለር ብንመርጥለት በጣም አሪፍ ነው ማለት ነው። እዚህ ጋር የተለያዩ የከለር አማራጮች አሉ። ለምሳሌ አሁን በደንብ ጎላ ብሎ የሚታይ አይነት ከለር ከዚህ ውስጥ እናንተ በደንብ ለዚህ ተምብኔል ጎላ ብሎ ይታያል ብላችሁ ያሰባችሁትን አይነት ከለር እንምረጥለት። ለምሳሌ አሁን እኔ ይሄንን ቀይ ከለር መረጥኩኝ። ከዛ ከታች ፎንት እንመርጣለን ማለት ነው። ፎንት በሚለው ጋር የተለያዩ የፎንት ስታይሎች አሉ። አሪፍ ነው የምንለውን ፎንት እንመርጣለን። ይሄን ፎንት መረጥኩለት። ከዛ ስትሮክ ማለት ደግሞ በቴክስቱ ዙሪያ ያለውን ከለር መልሰን እንመርጣለን ማለት ነው። ለምሳሌ ቴክስታችንን ሞር እንዲደምቅ የሚያደርግ ቢሆን አሪፍ ነው። ከዛ በኋላ ይሄንን እንደዚህ ጨመር እናደርጋለን ማለት ነው። አሁን ስልካችንን በመጠቀም ተምብኔል ማዘጋጀት ብዬ ጽሁፍ አስገባሁ። ከዛ ይሄን ራይት አደርጋለሁ ማለት ነው። ከዛ እዚህ ጋር የምንጠቀመው
ሌላም የምንጨምረው ጽሁፍ ካለ አሁንም እዚህ ጋር እንመጣና ቴክስት የሚለው እንመጣና አሁን ተምብኔል ስንጠቀም ብዙ ቴክስት ባይኖረው ተምብኔሉ ላይ በጣም ተመራጭ ነው። ያ ማለትም በቀላሉ ሰው አይቶት ኢንጌጅመንት የሚፈጥር አይነትና በጣም እንደዚህ ጽሁፍ ያልበዛበት አይነት ነገር ብናደርገው ተመልካችን በቀላሉ ይስብልናል ማለት ነው። እንመርጥለታለን። ይሄን ላርግለት። ከዛ በኋላ አሁንም ስትሮክ እንመጣና አሁንም ጽሁፋችንን ጎላ ሊያረጋ አይነት ወይም ደግሞ እይታ ሊጨምር የሚችል ስትሮክ ብንመርጥለት በጣም አሪፍ ነው። አሁን ደግሞ እዚህ ጋር ስልካችን ላይ የሆነ ነገር ሌላ የሚጠቁም ተመልካችን የሆነ ነገር የሚጨምር ነገር ካለ እሱንም እዚህ ላይ እናስገባለታለን ማለት ነው። ያንንም ለማድረግ ለምሳሌ ይሄን ቪዲዮ ያዘጋጁት በፒክስ አርት ስለሆነ የፒክስ አርት አይከንን እዚህ ስልኬ ላይ ባስገባለት በጣም አሪፍ ነው ማለት ነው። ያንንም ለማድረግ ከዳውንሎድ ማድረግ እችላለሁ። ፒንተረስት ውስጥ ልግባና በቀላሉ ዳውንሎድ አድርጌ አስገባለታለሁ ማለት ነው። ስለዚህ ሰርች አድርግና እዚህ ጋር ፒክስ አርት ብዬ ሰርች ላርክ። አሁን የፒክስ አርት አይከን ይሄኛውን ልጠቀመው። ከዛ ይሄን ዳውንሎድ አደርጋለሁ ማለት ነው። ኢሜጁን ዳውንሎድ ኢሜጅ ልበለውና ዳውንሎድ ሆኖልኛል። ከዛ በቀጥታ አሁን ፒክስ አርት ውስጥ መጣና እዚህ ጋር አድ ፎቶ እላለሁ ማለት ነው መልሼ። ከዛ አሁን ዳውንሎድ ያደረኩትን የፒክስ አርት አይከን ከመረጥኩ በኋላ አድ እላለሁ ማለት ነው። ከዛ ይሄንን ክሮፕ እናደርገዋለን በስልኩ ሳይዝ ልክ እንዲሆን። ከዛ ራይት እናደርጋለን። ከዛ ይችን በስልካችን ሳይዝ ልክ ሰፋ እናድርገውና እንደዚህ ሮቴት አድርገን ስልኩ ላይ እንዲቀመጥ እናደርገዋለን ማለት ነው። እንደዚህ አድርጌ ከስልኩ ጋር አላይመንት እንዲኖረው ካረኩ በኋላ ሪሙቭ ፒጂ እለዋለሁ። ከዛ ሪሙቭ ባክግራውንድ እንዲያደርግልኝ አደርጋለሁ ማለት ነው። አሁን ፕሮሰስ እያለ ነው። ይሄንን ፕሮ ቨርዥኑን ፒክስ አርት ከፈለጋችሁ ቴሌግራም ቻናሌን አስቀምጥላችኋለሁ። ከዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አሁን እንደምታዩት እንግዲህ ባክግራውንዱን ሪሙቭ አደረገልኝ ማለት ነው። በዚህ መልኩ ተዘጋጀ ማለት ነው። ከዚህ በመቀጠል እንግዲህ ፎቶውን ነካሁት። አሁን በዚህ መልኩ አዘጋጁ ማለት ነው እንደምታዩት። ስለዚህ ይሄንን ወደ ጋላሪያችን ሴቭ እንዲሆን እናደርገዋለን። ከዛ ራይት እናደርጋለን ማለት ነው እዚህ ጋር። ከዛ ዳውንሎድ አድርገን ጋላሪያችን ላይ ሴቭ በማድረግ ይሄንን ፎቶ ለምንፈልገው ቪዲዮ እንደ ተምብኔል መጠቀም እንችላለን ማለት ነው።